ባለዣንጥላ ወፍ በአንድ ጸጥታ በሰፈነበት የአፍሪካ ረግረጋማ አካባቢ አጠገብ ቆመዋል እንበል። የጠዋቷ ፀሐይ በውሃው ላይ ታንጸባርቃለች። ትንንሽ አሳዎች በውሃው ወለል ስር ይዋኛሉ። በድንገት አንድ ጥቁር ወፍ ወደ ውሃው ይጠጋና ክንፎቹን ይዘረጋል። ይህንን የሚያደርገው ታዲያ ለመብረር ሳይሆን ትልቅ ጃንጥላ የሚመስል ቅርጽ ለመፍጠር ነው። ግን ለምን? ከጂቪኤን ሱመያ ሚፍታህ ነኝ። ክንፉን እንደ ትልቅ ጥቁር ጃንጥላ እንደዘረጋ አፍታም ሳይቆይ አንድ አሳ ወደ ጥላው ውስጥ ይገባል። በቅጽበት ባለ ጥቁሩ ክንፍ ወፍ ብልሃቱን ተጠቅሞ አሳውን አፈፍ አድርጎ ወደ ላይ ይመነጠቃል። ይህ ብልሃት ዳኝ ብላክ ሄሮን በመባል ይታወቃል። እጅግ አስተዋይና ፈጠራ ከተሞላባቸው አዳኞች አንዱ ነው። በአብዛኛው ከሰሃራ በታችኛው የአፍሪካ ክፍል ኢትዮጵያን ጨምሮ የሚገኘው ይህ ወፍ ሲያዩት ተራ የአዕዋፍ ዝርያ ሊመስል ይችላል። ብላክ ሄሮን አካሉን በሚያብረቀርቅ ጥቁር ላባ የተሸፈነ ሲሆን ሕይወቱን የሚያሳልፈው በረግረጋማ ቦታዎች፣ ሐይቆች እና ወንዞች አካባቢ ነው። ብላክ ሄሮንን ከሌሎች የአዕዋፍ ዝርያዎች ልዩ የሚያደርገው የአደን ዘዴው ነው። ብላክ ሄሮን ባለዣንጥላው ወፍ አድኖ ከመብረር ይልቅ ጥበብ የተሞላበት ወጥመድ ይፈጥራል። ክንፎቹን ከራሱ በላይ በመዘርጋት የፀሐይ ብርሃንን የሚያግድ ክብ ጃንጥላ ይፈጥራል። ሳይንቲስቶች ይህንን ባህሪ በጥላ ማደን ይሉታል። ጥላው በውሃው ላይ ያለውን ነጸብራቅ በመቀነስ ወፉ ከውሃው ስር ያለውን ነገር በግልጽ እንዲታየው ይረዳዋል። ከዚህም በላይ አሳዎቹ ከፀሐይ ሙቀት ወይም ከአዳኞች ለመሸሸግ በሚል ወደ ጥቁር ጥላው ይገባሉ። የብላክ ሄሮን ጃንጥላ መሳይ ጥላ ጥቅሙ እንደማታለያ መጠቀም ብቻ ነው። አሳው ወደ ጥላው እንደገባ ብላክ ሄሮን ረጅሙንና ስለታሙን ምንቃሩን በውሃው ውስጥ በመወርወር አሳውን በፍጥነት ይይዛል። ተመራማሪዎች ታዲያ ይህንን በአዕዋፍ ዓለም ውስጥ ካሉ እጅግ ልዩ የአደን ዘዴዎች አንዱ እንደሆነ ይናገራሉ። ብላክ ሄሮን በጥንካሬ ወይም በፍጥነት ከመተማመን ይልቅ በስትራቴጂ፣ በትዕግስትና አካባቢውን በመረዳት ያድናል። የብላክ ሄሮን የአደን ስልት ስኬት ሁልጊዜ ለፈጣኖች ወይም ለጠንካሮች ብቻ ሳይሆን በጥንቃቄና በማስተዋል ለሚጓዙ እንዲሁም በዙሪያቸው ያሉትን ሀብቶች በጥበብ ለሚጠቀሙ የምታዳላ መሆኑን ያስተምረናል።